እባካችሁ ስትባረኩ አትጥፉ። ልጅ ሲሰጣችሁ አትጥፉ። ትዳር ሲሰጣችሁ አትጥፉ። ሀብት ሲሰጣችሁ አትጥፉ። ሥራ ሲሰጣችሁ አትጥፉ። ስትጠግቡ አትጥፉ። መጥገብ መሰበር ይሆናል። ሁለት ሶስተኛ ጨርሻለሁ። የአብርሃምን አስደናቂ መቀመጫ ቦታ ላስታውሳችሁ። አብርሃም ድንኳኑ በችግር ተይዛ በነበረበት ጊዜ ወገኖቼ በጣም የሚደንቃችሁ ከድንኳኑ እየወጣ በመምሬ አድባር ዛፍ ስር ይቀመጥ ነበር ይላል። ሁል ጊዜ ዛፏ ስር እየተቀመጠ ድሃ ያስስ ነበር ይላል። ወገኖቼ ከእናንተ ድንኳን በላይ አሁን የምትተክሏት ድንኳን ስር ነው። ከእናንተ ውብ ቤት በላይ አሁን ያለችው መቅደስ ውብና። ውጡ ከድንኳናችሁ፣ ውጡ ከታሰራችሁበት ልጆቻችሁ ውጡ። አብርሃም ከድንኳኑ እየወጣ በመምሬ አድባር ዛፍ ስር እየተቀመጠ እግዚአብሔርን ያሰላስ። አንድ ግብፃዊ ሊቅ ሲተረጉም ምን ይላል? ዛፉ ስር መቀመጡ ይላል በተዘክሮተ እግዚአብሔር መስቀሉን እያየ መኖሩ ነው። ቁስሎቹን እያየ መኖሩ ነው። ሕማሙን ማስታወሱ ነው። ወገኖቼ ከቤታችሁ ወጣ እያላችሁ ወደ መቅደስ ገስግሱ ባካችሁ። ዘውትር እግዚአብሔርን በመፍራት ኑሩ። ልዑልን የሚያሰላስል አእምሮ ይኑራችሁ። ከባቢ አየራችሁ በሚያመጣው የዘረኝነት ወሬ አእምሮአችሁን አትሙሉት። ክፉ ድምፅ አትስሙበት። ዘውትር መስቀሉን በልባችሁ ትቀሉ። በሕሊናችሁ ተመሰጡ። ቁስሎቹን አስቡ። ወገኖቼ ማንም ሆኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት ይላል አባት ጦስ። እግዚአብሔርን ነው የሚያስቀድመው። መቀመጫው ቁስሎቹ መስቀሉ ነው። ወጣቶች ይሄን ካሰባችሁ ታሸንፋላችሁ። ሶስተኛ አራተኛና የሚደንቅ ነገር ልንገራችሁ። እንዲህ ባለ ጉድለት ውስጥ ልጅ የላቸው፣ እርጅና ተጭኗቸዋል። አብርሃም 99 ሚስቱ 90 ዓመት ሆኗታል። እግዚአብሔር ቃል ኪዳን ገብቶላቸዋል። እየሰማችሁ ነው። ምን ብሎ የሰማይ ከዋክብትን ትቆጥራቸው እንደሆነ ቁጠራቸው፣ የምድርን አሸዋ ትቆጥራቸው እንደሆነ ሞክራቸው፣ ዘርህን እንደዚያ አበዛዋለሁ ብሎ ነበረ። ግንስ እግዚአብሔር ልጅ ሳይሰጣቸው 99 ዓመት ሆናቸው። እንዴት ይደንቃ! ግን ያመልኩታ። ይቅርብ፣ ምንም ነገር ይቅርብህ። እግዚአብሔር ብቻ ይኑርህ። እሱ መጥቶ የሚሰጥ ስጦታ ከእግዚአብሔር የሚለይ ከሆነ ግድ የለም፣ እግዚአብሔር ያዘግየው።